ዋጓን ማን ይላል ዴይ 7 ተገናኝተናል ማለት ነው። ሰባተኛ ቀናችን። ሰላም ዩቲዩብ እንደምን አላችሁ? ዛሬ ሰባተኛ ቀናችን ላይ እንገኛለን። እኔ ደግሞ ዴቭ እባላለሁ። 7 ቀን ሙሉ ፖስት እያደረግኩ ነው። እናንተ ቪው የለም። ዛሬ በሌላ ቻሌንጅ ተገናኝተናል። ባለፈው እንዳልኳችሁ ቋንቋ ቻሌንጅ እንጀምራለን ብዬ ነበረ። ዛት ቋንቋ ቻሌንጅ ዴይ 1 ነው ዛሬ። ዴይ 1 ይላል ዴይ 1 what's going on bro? ዴይ 1 ከኔ ጋር እናሳልፋለን። ለዛሬ የመረጥኩት ቋንቋ ምንድነው መሰላችሁ? አፋን ኦሮሚክ። በቃ ኦሮምኛ ነው። ለምን መረጥክ ምናምን ካላችሁኝ አሉ ብዙ፣ ግን እኔ ጀስት እዚህ ድሬዳዋ ስላለሁኝ ድሬዳዋ የመጀመሪያ ቋንቋቸው እሱ ነው፣ ሁለተኛ ነው አማርኛ። ቢያንስ በዚች 15 ቀን ውስጥ ራሴን ማስተዋወቅ፣ ሰሜን እንደዚህ ይባላል፣ እንደዚህ ሰብስክራይበር አለኝ፣ እንደዚህ ኮንተንት ክሬተር ነኝ ምናምን ብዬ መናገር መቻል አለብኝ የሚለውን ነው። እና ደግሞ የሀገራችን ቋንቋዎች ማለት ነው ዩቲዩብ ላይ እኔ በስፋት አላያቸውም፣ ጀስት ለአንድ ሰው ምናምን ብቻ። ይሄ አጠቃላይ መሆን አለበት። ኢትዮጵያ ስባል ይሄ ቋንቋ አላት ምናምን ተብሎ ዲስክራይብ መደረግ አለበት በሚል እሳቤ ነው ለዛሬ ይዤላችሁ የመጣሁት። 5 or 6 ቃላት ናቸው በኦሮምኛ እና አብሬ ፕራክቲስ አደርጋለሁ። ዘን አክሰንቱን ስለማልችለው የተሳሳትኩትን ኮመንት ላይ አስቀምጡልኝ። ሰብስክራይብ ማድረጋችሁን ግን እንዳትረሱ፣ ሰብስክራይብ እያደረጋችሁ ፕሊስ ጋይሶች። ወደ መጀመሪያው ስገባ ሃርሜ ወይ ሀድሃ ማለት እናት ማለት ነው። እናት ማዘር ማለት ነው። ሌላ ምንድነው? ማና ማለት ቤት ነው። 2 ቃል ማለት ነው። እየያዛችሁልኝ ማና ቤት፣ ከዛ ሃርሜና ሀድሃ እናት፣ ከዛ ሶስተኛው ምንድነው? ናጋ ሚንስ ፔስ፣ ሰላም ማለት ነው። ናጋ ከዛ ቡደና ማለት እንጀራ ማለት ነው። ቡደና እንጀራ። አፋን ማለት ቋንቋ ወይ አፍ ማለት ነው። ስንት ደረስን? ሃዳ ኦር ሃርሜ 1፣ ከዛ ማና 2፣ ናጋ 3፣ ቡደና 4፣ አፋን 5። 6ኛ ምናል ሃርካ ማለት እጅ ነው። ሜቢ ሙሉ እጅ ይሁን ይቺ መዳፍ አላውቅም፣ ብቻ እጅ ነው። እጅ አውጡ ምናምን፣ ሃርካ አውጡ በቃ እንደዛ ነው እንደው። ሌላ ስጨምርላችሁ ቲፕ፣ ጉራ ማለት ጆሮ ነው። እጅ በጆሮ ሲሆን ሃርካ ጉራ ነው የሚባለው ማለት ነው። ከዛ ሌላ ማታ ማለት ራስ ነው። ለዛሬ ማለት ነው እነዚህን ሸምድጄ ቀጣይ በቃሌ ነው የምልላችሁ። ማታ ራስ። አረ ሌላም አለ። ጃላላ ማይ ሰብስክራይበር ምን ማለት ነው? ጃላላ ፍቅር ማለት ነው። ከልቤ ነው ጃላላ ማይ ሰብስክራይበር። ሰብስክራይብ እያደረጋችሁ እንደዚህ ለእናንተ ብዬ እኔ ከየትም ኮንተንት ብዬ እያመጣሁኝ ተው። ሌላ ጃላላ፣ ማታ፣ ጉራ፣ ሃርካ፣ አፋን፣ ቡደና፣ ናጋ፣ ማና እና ሃዳ ሃርሜ። እነዚህን ቼክ። አባት ባይዘው አባ ስለሆነ ነው የተውኩት። አባ ደግሞ እንላደለኛ በዛ በሚለው ነው። ብቻ ለዛሬ ይሄን ይመስላል። ቀጣይ ቪዲዮ ላይ እንገናኛለን። ዴይ 2 ላይ ደግሞ ፕራክቲስ አድርጌ ይበልጥ ማለት ነው ምን አደርጋለሁ መሰላችሁ? ዴይ 2፣ ዴይ 3፣ ዴይ 4፣ ዴይ 5 ድረስ እንዲህ ወርድ ባይ ወርድ እናጠናለን። ከዛ ከዴይ 6 ጀምሮ የቋንቋ ላንጉጁ ማለት ነው ቪዲዮ ፖስት ማድረግ ከጀመርኩ 7 ቀን ብሎኛል። የላንጉጁን ግን ማለት ነው ዴይ 6 or ዴይ 7 ሲደርስ ፍሬዞች እናደርጋለን። ወርዶችን፣ ይሄ ወርድ ብቻ ሳይሆን ምንድነው ሀረጎችን ማለት ነው። እንደዛ እንጀምራለን። ለዛሬ ምችት ይበላችሁ ጋይሶች። በዚህ በጠራራ ፀሐይ ለእናንተ ብዬ ፖስት ልናደርግ ነው። ይመቻችሁ። ነገ እስከምንገናኝ ድረስ መልካም ሰኞ።